በባለፈው በፓርት 2 ቪዲዮ 2 ካንድልስቲክ ፓተርኖችን ለማየት ሞክረን ነበር። በዛሬው በፓርት 3 ቪዲዮ ደግሞ ተጨማሪ ካንድልስቲክ ፓተርኖችን የምናይ ሲሆን ሌሎች የምንለቃቸው ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ቤተሰቡን። እሺ በፓርት 2 ቪዲዮ ስለ ኢንገልፊንግ ባር በደንብ አይተናል። ኢንገልፊንግ ባር ምን እንደሆነ፣ ምን አይነት ካንድል ፎርሜሽን እንደሆነና በቡሊሽ እና በቤሪሽ ጊዜ በማርኬት ላይ የሚያመጣውን ተጽዕኖ አይተናል። ይህ ፓርት ካመለጣችሁ በፓርት 2 ቪዲዮ ላይ ማየት ትችላላችሁ። በዚህ በፓርት 3 ቪዲዮ ላይ ደግሞ ዶጂ ፓተርን እና የዶጂ ፓተርን አይነቶች የምናይ ሲሆን እንዲሁም እነዚህን ፓተርኖች በደንብ ሰፋ አድርገን ለማየት እንሞክራለን። በምንሰራው ቪዲዮ ላይ አስተያየት ካላችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልን። ዶጂ ፓተርን። በመጀመሪያ ዶጂ ፓተርንን ስናይ ይህ ካንድል ኢንዲኬት የሚያደርገው በባየሮች እና በሴለሮች ያለው ፕሬሸር በሴም ፕራይስ ክሎዝ መደረጉን ያሳያል። ይህ ማለት በአንድ ካንድል ደረጃ ስናየው የካንድል ኢኩሊብረም ማለትም ባየሮች እና ሴለሮች ፕሬስ በሚያደርጉበት ሰዓት ላይ ማንም ዊንን አለማድረጉን ያሳያል። እዚህ ጋር መገንዘብ ያለባችሁ ኢኩሊብረም ሲባል የአንድ ካንድል እንጂ ቻርት ላይ ያሉ ፎርም የተደረጉትን ካንድሎች በሙሉ አይደለም። ስለዚህ ይህ ካንድል ፎርም ሲሆን ምንድነው ማርኬት ላይ የሚያመጣው ተጽዕኖ የሚለውን ጥያቄ ስናነሳ ሁል ጊዜ ማርኬት ላይ ይህ ካንድል ፎርም ሲሆን በጣም ከምላችሁ በላይ በጣም ትልቅ ተጽዕኖ ያመጣል። ተጽዕኖ ምንድነው የሚለውን ስናይ ማርኬት አፕ ትሬንድ ከነበረ ወደ ዳውን ትሬንድ ከነበረ ደግሞ ወደ አፕ ትሬንድ ሪቨርስ እንደሚያደርግ ያሳያል። እንዲሁም ብዙ የካንድልስቲክ ትሬደሮች ይህን የዶጂ ካንድል ትሬንድ ሪቨርሳል በማለት ይጠሩታል። እዚህ ጋር እንደ ማሳሰቢያ የምነግራችሁ የዶጂ ካንድል ፎርሜሽን ለማግኘት ሃየር ታይም ፍሬም መጠቀም ይኖርባችኋል። ለምሳሌ 1 ዴይ 4 አወር እና በዛ ከተባለ ደግሞ እስከ 1 ዊክ ድረስ በመጠቀም ማግኘት ትችላላችሁ። ሌላኛው ዶጂ ካንድልስቲክ ብዙ ታይፖች አሉት። ከነሱ ውስጥ በዛሬው ቪዲዮ ላይ ድራገን ዶጂ እና ግሬቭስቶን ዶጂ የተባሉትን ሁለት የዶጂ ካንድል ታይፖችን እናያለን። ኦኬ፣ በመጀመሪያ ድራገን ፍላይ ዶጂ ድራገን ፍላይ ዶጂ ማለት ምስሉ ላይ እንደምታዩት አይነት ካንድል ሲሆን ስሙ የተወሰደው ከድራገን ፍላይ ከተባለው በራሪ ነፍሳት ነው። ይህን ነፍሳት ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ያው እንደምታዩት የድራገን ፍላይ ዶጂ እና ድራገን ፍላይ የተባሉ ነፍሳት ቅርጻቸው ስለሚመሳሰል ድራገን ፍላይ ዶጂ የሚለውን ስያሜ ይህ ካንድል አግኝቷል። እናም ይህ ፓተርን ማለትም የዶጂ ታይፕ የቡሊሽ ካንድልስቲክ ፓተርን ፎርሜሽን ሲሆን ዊኩ ወይም ሎንግ ሻዶ ወይም ሎንግ ቴል እንለዋለን። ስለ ካንድል ስያሜ በፓርት 1 ቪዲዮ ላይ አይተን ነበር። ወደ ኋላ ተመልሳችሁ ያላያችሁ ሰዎች ማየት ትችላላችሁ። ወደ ድራገን ፍላይ ዶጂ ስንመለስ ሎንግ ሻዶ ወይም ሎንግ ቴሉ ወይም በሚገባችሁ ቋንቋ ዊኩ ነው በብዛት ሲባል የሰማችሁት። ዊኩ ማርኬት በነበረበት ፕራይስ ወርዶ ከነበረ ወደ ባላንስ ወይም በፊት ከነበረበት ቦታ ላይ ሊመለስ መሆኑን ያሳያል። ብዙ ጊዜ የካንድል ፎርም ሲሆን ማርኬት ተመልሶ እንደ ኦርደር ብሎክ ሪትሬስ ኦር ፑልባክ በማድረግ በፊት ወደ ነበረበት ፕራይስ ሙቭ ማድረጉን ይቀጥላል። ለምሳሌ ይህን ቻርት መውሰድ ትችላላችሁ። መጀመሪያ ይህ ካንድል ፎርም ከሆነ ከዛ ማርኬት ሪትሬስ ወይም ፑልባክ አረገና ጉዞውን ወደ ነበረበት ፕራይስ ቀጠለ። ስለዚህ የድራገን ፍላይ ዶጂ ተጽዕኖ ይህ ነው። ሌላኛው ይህ ካንድል ቅድም እንዳልነው ዶጂን ፎርም እንዴት እንደሚሆን ስናይ ሃየር ታይም ፍሬም ላይ ነበር። ይህም ልክ እንደዛው ሃየር ታይም ፍሬሞች በተለይ 4 አወር እና 1 አወር ላይ ይገኛል። እና እናንተ እሱን በመጠቀም ይህ ካንድል ማግኘት ትችላላችሁ። ሁለተኛውና የመጨረሻው ዶጂ ታይፕ
ዘ ግሬቭስቶን ዶጂ ሲሆን በቀላሉ እንደምትረዱት ተስፋ አደርጋለሁ። ድራገን ፍላይ ዶጂ ላይ ማርኬት ወደ ላይ ወደ ነበረበት ፕራይስ ነበረ ፑል ሲያደርግ የነበረው ማለትም ባላንስ። ግሬቭስቶን ላይ ደግሞ የድራገን ፍላይ ሙሉ ተቃራኒ ማለት ነው። ማርኬት እታች ወርዶ ወደ ነበረበት ፕራይስ ፑሽ በማድረግ በፊት ወደ ነበረበት ታችኛው ፕራይስ ባላንስ ወይም መመለሱን ነው ግሬቭስቶን የሚያስረዳን። ለምሳሌ ይህን ኢሜጅ ማየት ትችላላችሁ። ግሬቭስቶን ዶጂ ከተፈጠረ በኋላ ማርኬት ወደ ነበረበት የበፊተኛው ፕራይስ ነበር ወደ ኋላ ፑሽ ሲደረግ የነበረው ማለት ነው። እናም ይህ ካንድል እንደምታዩት የሚያመጣው ተጽዕኖ ይህ ነው። ለማጠቃለል ያክል እነዚህ ካንድሎች ለማግኘት ሁል ጊዜ ሃይ ታይም ፍሬም መጠቀም ይኖርብናል። በተለይ ዶጂ የራሱ ላይ 1 day እስከ 1 week ብንጠቀም አሪፍ ነው። ድራገን ፍላይ ደግሞ 4 hour እና 1 hour፣ እዚህኛው ላይ ደግሞ 1 hour 4 hour እንዲሁም 2 hour እና 3 hour ብትጠቀሙ አሪፍ ነው። ሌላኛው በደንብ አናላይዝ በማድረግ ሃይ ዊን ሬት ያለውን ትሬድ ሴታፕ መውሰድ ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ረድቷችኋል ብዬ ተስፋ አደርጋለሁ። በተለይ ስለ ካንድልስቲክ ማወቅ የምትፈልጉ ጀማሪ ትሬደሮች ይህ ቪዲዮ እንደሚረዳችሁ ተስፋ አደርጋለሁ። እናም በቀጣይ በሌላ ፓርት ቪዲዮስን እስከምንመለስ ድረስ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ።